በሴት ልጅ የሚያስከብሩ 10 ህጎች። እነዚህን ህጎች የማትከተል ወይ ደግሞ የማታዳምጠኝ ከሆነ ሴቶች መቼም ቢሆን አያከብሩ። አንደኛው ሴት ለፍቅር አስለምን፣ ካልወደደች ካላፈቀረች ተዋት፣ ልቀቃት። ሁለተኛው ቲክቶክ ላይ ያለችውን ፌመሷን ወይ ቆንጆዋን ሴት ዴት ለማድረግ እንዳትሞክር። ሶስተኛው ሴት ልጅ ክብርን ዝቅ እንድታረገው እንዳታረጋት፣ እንዳትፈቅድላት። አራተኛው አንዴ ካንተ ቤት የሄደችን ሴት ድጋሚ ወደ ቤት እንድትመለስ እንዳትማጽናት፣ እንዳትለምናት። 5 ስለ ቢዝነስ የምታወራ ስለ አልፋ ብሬክስሩ የምታወራ ልጅ ሽሻት፣ ይቺ ልጅ ገደል ትከታለች። 6ኛው ሌላ ሰው ብላ ትተሄደች ልጅ ድጋሚ ወደ አንተ ከመጣች እንዳትቀበላት። አስታውስ፣ አንተ ጋር ድጋሚ የመጣችው ልታበላሽና ዳሜጅ ልታረግ ነው። 7ኛው ከሴት ልጅ ምክር እንዳትቀበል፣ ቲክቶክ ላይ ሊሆን ይችላል፣ በአካል ከነሱ ምንም አይነት የምክር አገልግሎት እንዳትቀበል። የወንድነት ማንነትህን ዝቅ ያረገዋል፣ ያረክሰዋል። 8ኛው ለሴት ልጅ ድክመትህን እንዳታሳያት፣ እንዳትነግራት፣ አንድ ቀን ትጠቀምበታለች። 9ኛው ሴት ልጅ የቤት ኪራይን ወይ ደግሞ ግባቶችን እንድከፍልልህ እንዳታረጋት፣ ክብርህን ማንነትህን ዝቅ ያረገዋል። 10ኛው ለሴት ልጅ ብለህ ከሌላ ወንድ ጋር እንዳትጠላ፣ እንዳትደባደብ። ከላይ በነገርኩ ህጎች ከተስማማ ኮሜንት ላይ ሐሳብን አስቀምጥልኝ። ለተጨማሪ ደግሞ ቴሌግራምን ገባና ጆይን አድርገው። በቴሌግራም ሁሉም ነገር እናወራለን፣ እንወያየዋለን። ካንተ የሚጠበቀው ቴሌግራምን ገብተህ ጆይን አድርገው፣ ግሩፕ ውስጥ ዲስከስ እናደርጋለን።